the integral of 10 dx ከ0 እስከ 1 ነው። ሰው ኮንስታንት ይሄ በጣም ቀላል ጥያቄ ነው። በጣም ቀላል ጥያቄ ነው። ሰው ምን ይመጣል ይሄኛው? ያው 10x ማለት ምን ማለት ነው? አማን ሶሪ 10 ማለት just 10x the power of 0 ብለን መጻፍ ስለምንችል ምን እናደርጋለን? አሁን ይሄ 10x the power of 0 plus 1 over 0 plus 1 plus ኮንስታንት ሲኖ ኢንተግሬት ሲደረግ ይሄ ምን ይመጣል? አሁን 10x መጣ። ስለዚህ አሁን ምን ይሆናል? ኢኳልስ ቱ እና 10x ግን ከ0 እስከ 1 ዲፋይንድ ኢንተግራል ስለሆነ ማለት ነው። ሰው ምን እናደርጋለን ነው? መጀመሪያ አንድን እንተካለን፣ ከዛ ሲቀነስ ይሄኛው እናደርጋለን። ስለዚህ 10 into 1 minus 10 into 0 ማለት ነው። 10 times 1 10 ነው minus 10 times 0 0 ነው። እሺ ሶ ኢኳልስ ስንት መጣ? አሁን 10 መጣ ማለት ነው። 10 ይመጣለች። ቬሪ ሲምፕል አይደል ተማሪዎች? ግሬድ 12 ፊዚክስ ዩኒቨርሲቲ ኢንትራንስ ኤግዛም look, the number of joules of heat energy required to raise the temperature of a body by 1 Kelvin is blank. ምርጫዎቹን እንግዲህ የዲን ስናይ calorific value, which means the amount of heat energy released during the complete composition of a unit of mass of fuel. So it cannot be the answer. C. Expansion coefficient, which means the amount of or the following statement is correct about conduction in semiconductors ይላል። ኤን ታይፕ ፒ ታይፕ የሚሉ ተርሞች አሉ። እስኪ እያንዳንዳቸውን እንያቸው። እስኪ ሲሊከንን ኮንሲደር እናርግ። ሲሊከን እና ጀርመኒየም ፌመስ ሴሚኮንዳክተር ናቸው። ሲሊከንን እንውሰድ። የሲሊከን አቶሚክ ነምበር 14 ነው። 14 ነው። የመጀመሪያው ሼል 2 ኤሌክትሮኖችን ይይዛል። ከዛ 8 ከዛ 4 አያችሁ 4 ስለሆነ ይሄ ምንድነው? ሴሚኮንዳክተር ነው። ከ4 ያነሰ ቫላንስ ኤሌክትሮን ካላቸው ምን ይሆናሉ? ኮንዳክተር ይሆናሉ። ይሄ ግን ምንድነው? 4 ስለሆነ ሴሚኮንዳክተር። ቫላንስ ኤሌክትሮናቸው ደግሞ ከ4 የሚበልጥ ከሆነ ኢንሱሌተር ይሆናሉ። ምንም ማስተላለፍ አይችሉም።